ማንነት ተጋለጠ አይደል? እንዴት እየተደበቀ ማንነት ነበር? በሴት መከበብ፣ ሁሉም እንደምትፈልጋቸው እንዲያስቡ ማድረግ። እኔ ምንም አላደረኩም። ራሳቸው ናቸው ወዶኝ እየመጡ ያሉት። ለዚህ ደግሞ አንቺ ምስክር ነሽ። እንደዛ ካሰብክ ለምን ብርክቲን ይሄን ያህል ዋጋ ስከፍል ዝም አልካት? ታዲያ እኔ ምን ማድረግ እችላለሁ? በግልጽ አልሆንሽም ብለህ ቁርጡን መናገር እኮ ነው። እሱን እንኳን ደጋግሜ ነግሬያት ነበር። ተግባርህ ግን በተቃራኒው ነው። እንዴ ቆይ ምን አደረኩኝ? ሲልክ እስከ ቤት ድረስ ትሸኛታለህ። ሲልክ በፈለገችበት ሰዓት ታገኛታለህ። ሲልክ ደግሞ አቅፈህ ታባብላታለህ። እየተከታተልሽ ነው? ምን ይሁን ብዬ ነው ደግሞ አንተን የምከታተልህ? እሱን አንቺ ልጠይቅሽ እንጂ ሌላው ቢቀር እንኳን ለዓለም ስሜት ልትጨነቅ ይገባል። ለአንቺ ስሜት እኔ ምን አገባኝ? ከፈለክ ለምን የግቢው ሴቶች በሙሉ እንዲከቡክ አታረግ? እኔ ግን እንደዛ አልመሰለኝም። በጣም ነው ትገኝ አይደል? ቅድም ለካ መተሽ እንደዛ ስትሆኝ የነበረው ከኤላ ጋር እንደዚህ ለመሆኑ ነው። በእርግጠኝነት ጆኒ ላይ ቺት ለማድረግ እየሞከርሽ ነው። በጣም ጥሩ። ወይ ሰብለ እንዴት ነሽ? አሁን እኮ ከካሊብ ጋር ነበርኩ እናማ ጆኒን ብቻውን ትተሹ እዚህ መሆንሽ ደስ ላይለው ይችላል። ከኤላ ጋር መገናኘታችን ምንም የተደበቀ ነገር የለውም። እሺ ወንዶች ግን እንደዚህ የሚያስቡ አይመስለኝም። ቺት እንዳረግሽባቸው ያህል ሊቆጥሩስ ይችላሉ። ስለምክርሽ በጣም አመሰግናለሁ። የመጣሽበትን ጉዳይ ከጨረሽ መሄድ ትችያለሽ። ብርክቲ ረፊ ያው እኔ እያለሁ እንዳልባት